ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ አንዳንድ መረጃዎች ልንገራችሁ ብዬ ነው በመጀመሪያ ደረጃ ብሩኬ ወደ አዲስ አበባ ለመሄድ አስቧል ምክንያቱም ልጅቱ ለመክሰስ ወዲያና ወዲ እያለች ነው ወይም መጥሪያ ለሃይሚ ሰጣለች ገባችሁ አይደለ ስለዚህ ብሩኬ ግዴታ ወደ አዲስ አበባ መሄድ አለበት ለምን ካላችሁ ወንድ ከሆነች ከደፈረች አዲስ አበባ መጣ መጥሪያውን ትስተው ገባችሁ ሃይሚ አላየው ማለት መብት አላት አልሰማውም አላየው መረጃ አልሰጠችኝ ማለት መብት አላት ለምን ካላችሁ ለሃይሚ የደረሳት ወረቀት እንትን እሱ የዞረ ነው ብላ ሃይሚ ማለት ትችላለች ገባችሁ ለምን ፎርጅድ ነው የሰጠሽ ብትል ሃይሚ ያስኬዳታል ለምን ካላችሁ መጥሪያ ለትክክል ለብሩኬ ነው መድረስ ያለበት ለጉዳዩ ባለቤት እንጂ ለሃይሚ መሰጠት የለበትም ገባችሁ ለሃይሚ ከዚህ ጉዳይ ምንም አያገባትም ስለዚህ ልጅቱ በጣም የተሳሳተ ተንኮለኛ ናት ምላችሁ በመረጃና በማስረጃ ነው በሁለተኛ ደረጃ ደግሞ ልጅቱ ሰገጤ ናት ምንም አታቀም ስለ ህግ አታቀም ስለምን አታቀም ግን ያንን ነገር አርፋ ካልተቀበለሽ እኛ ለቅልቦች ከትዳር ላይ ትዳር ገባሽ ብለን መክሰስ እንችላለን ወዶቼ አንዳንድ ሽብር አዋተን 30 ሽብር ነው ቀልቦች ለጠበቃ የሚከፈለው እሷ መክሰስ እንችላለን ለምን ካላችሁ ከትዳር ላይ ትዳር ብለን እኛ ከፈለግን ነገሩን ወደሷ ማዞር እንችላለን ገባችሁ በሁለተኛ ደረጃ ደግሞ እኔ ብሩኬን በጣም ነው ማደንቀው ለምን ካላችሁ ታግሶ ምን ብሎ በለለበት እየተወቀጠ እንትን እንደሙቀጫ ዝም ብሎ ችሏታል በጣም ነው የቻላት በጣም ትግስተኛ ነው ሳላደንቀው ማለፍ አልፈልግም ሃይሚዬንም እንደዛው በጣም ሳላደንቃት ማለፍ አልፈልግም ለምን ካላችሁ የእናንተ ቀለበት አስሮ ነገ ሊያገባችሁ የነገ ባላችሁ ካንድ ላይ አብራችሁ እየተቀመጣችሁ እንደዚህ ብትሆኑ ምን ያክል ነው ስሜታዊ የምትሆኑት በጣም ከባድ ነው አይደለ ስለዚህ ሃይሚም ሆነ ብሩኬም ሆነ በእነሱ በሚሉት ነገር ሁሉም ትክክል ናቸው አለቀ ደቀቀ በሁለተኛ ደረጃ ደግሞ ልጅቱ ተልካኔ የመጣችሁ ልጅቱ በጣም ተንኮለኛ ናት ስንላችሁኛ መረጃ ስላለን ነው ምክንያቱም ሃይሚንና ብሩኬን ሁለቱን ለማለያየት ነው የመጣችሁ ሁለቱ ብን ብለው እንዲጣፉ ነው የምትፈልገው ስቲል ከሶሻል ሚዲያ እንዳይመጡ ትፈልጋለች ልጅቱ ስቲል ቪዲዮ እንዳይለቁ ቪዲዮ እንዳይሰሩ ቪዲዮ በሚለቁበት ሃይሚን ራሱ ለማሳፈን እየጣረች ነው ሃይሚን ለማሳፈን እየጣረች ነው ሃይሚ ከታፈነሽ ቪዲዮ እንዲቆም መረጃ ለነገረናታል ስለዚህ የኔ እናት መረጃውን ይሄ መረጃ አንቺ ያሰብሽውን አንቺ ቀድመሽ ታስቢያለሽ እኛ ቀድሞ መረጃው ይደርሰናል እኛ ደግሞ ለሃይሚና ለብሩኬ አስቀድመን እንሰጣለን አለቀ ደቀቀ አንቺ በክፋት ነው እኛ በመልካም ነው ገባሽ የኔ እናት ስለዚህ እንደዛ ነው በሁለተኛ ደረጃ ደግሞ እኔ በጣም ከገረመች ነገር ምን እንደሆነ ታውቃላችሁ እንደዚህ ብዬ መጥሪያ ሰጣት አለች ሃይሚ ብሩኬን ትተውልኛለሽ ብዬ አስቤ እኮ ነው አለች መቼም አተውልሽም ልተውልሽም አትችል ምክንያቱም ልጁ የብሩኬ እንዳልሆነ እኛ ሁላችንም ጠንቅቀን እናውቃለን ግዴታ ቡታጅራ መሆን አይጠበቅብንም በአሁኑ ሰዓት ሁሉም ሰው ሶሻል ሚዲያ አንድ ዓለም አድርጎናል ገባችሁ ስለዚህ አሰጡ እንደዛ ነው በሁለተኛ ደረጃ ደግሞ እኔ ግርም ምትይም እንደሆነ ታውቂያለሽ ልጁ ዲኤንኤ መመርመር አለበት የዲኤንኤ ገንዘብ አለሽ ወይ ነው ጥያቄ ትልቁ ኢምፖርታንቱ ጉዳይ የዲኤንኤ ገንዘብ አለሽ ወይ ዲኤንኤ ኢትዮጵያ ላይ በጣም ውድ ነው አይደለ ያነ ገንዘብ አለሽ ወይ ያነ ገንዘብ ካለሽ ለምን ለራስሽ በልተሽ አትጠግቢም ነው የኔ ጥያቄ ያነ ገንዘብ የዲኤንኤ ገንዘብ ካለሽ ለምን ለራስሽ ከርስሽ ናት ሞይም አንቺ በሰው ሳልባጅ እየመጣሽ በሰው እየተቀረጽሽ ለምንድነው የዲኤንኤ ገንዘብ የምታወጪው ለራስሽ አትታረሽበትም ወይ ደግሞ ለዛ ምስኪኑ አባትሽ ለምን አታበዩ ምክንያቱም ያነ ምስኪኑ አባትሽ በቀደም ያመጡት 1000 ብር ከፍለውት ነው ልጆቹ እነዛ ዩቲዩበሮቹ ለአባትሽ 1000 ብር ከፍለው ነው ያመጡት ለአንድ ቪዲዮ ስለዚህ ለምን ለአባትሽ ለዛ ምስኪን አባትሽ ለምን ገንዘብ አሰጪው ካለሽ ከሞላሽ ከደላሽ ለልጁ ለአባትሽ ለወለድሽ አባትሽ አብዩ አጠጪው በጣም ምስኪን ነው በጣም ማለት ነው ምክንያቱም አባትሽ በዛ ደረጃ ተጠራምሶ መጥቶ አባት የለኝም ወንድም የለኝም ስትይ አይደብርሽም እኛ እንፖስትልሻለን ወንድምሽንም አባትሽንም እንፖስትልሻለን አለቀ ደቀቀ በሶስተኛ ደረጃ ደግሞ በቆፈርሽው ጉድጓድ የምትገቢው አንቺ ነሽ እመኚ አንቺ ባንቺ ቤት ብልጥ ይሆንሽ መስሎሻል በቆፈርሽው ጉድጓድ እኛ ነው የምናስገባሽ እኛ መረጃ ያመጣን ያሰጣን ጉድጓዱን ቆፈርሽው እኛ ደግሞ አንቺን እንከትሻለን ገባሽ
ምክንያቱም በሃይሚና በብሩኬ የሚመጣ ሰው ቀይ መስመር ነው ብዬሽ ነበር። ቀይ መስመር ነው እርጉዚት በሃይሚና በብሩኬ የሚመጣ ቀይ መስመር ነው ብለን ብዙ ጊዜ ስንነግርሽ አልተረዳሽም አይደለ? እኛ ደግሞ አብሽሪ መረጃውን ደግሞ ለመፖስት እንፖስትልሻለን። አሳምረን ነው የምንፖስትልሽ። የዲኤንኤ ካለሽ ለዛ ምስኪን አባትሽ ምግብ አብዩ። ያኔ ምስኪን አባትሽ ቸግሮት ነው 1000 ብር ተቀብሎ መቶ ቪዲዮ የሰራው። ስለዚህ ይሄን ነው የምልሽ። አንዳንዴ ምን አለ መሰላችሁ ውዶቼ፣ እቺ ልጅ አመጣጧ ሆነ ስራዋ ሆነ ሴራ ሆነ ልክ እንደ ሩታ ነው። ሩታ ቤተሰብ የለኝም ዘመድ የለኝም ዘር ማንዘር የለኝም ብላ ቪዲዮ ለቀቀሽ በፊት። ከዛ ኔክስት ወደ አዲስ አበባ አብርሽ ጠልፎ ወሰዳት ብለው እናቲቱ ያቺ ቀልማዳ እናቲቱ ቪዲዮ ሰራሽ። ከዛ በኋላ እንደገና እንትን አሉ። አሁን እቺ ልጅ ደግሞ የሩታን ስታይል ነው ማምጣት የምትፈልገው። ገባችሁ? እኛ ደግሞ አስቀድመን እንዘረግፍላታለን። ጉዷን፣ መረጃዋን፣ ምንዋን እያመጣን እናደርግላታለን። እሷ አርፋ ካልተቀመጠች እኛ ምን አገባን? እኛም እንሰራባታለን። አለቀ ደቀቀ። እኔ በጣም የገረመኝ ነገር ምንድነው ታውቃለች? ቤተሰብ የለኝም ወገን የለኝም። ቤተሰብ ቢኖረኝ መተው ቤተሰብ አለሽ፣ ዘር ማንዘር አለሽ። ተይ እንጂ ተይ። ውሸት እኮ ሲዋሽም ልክ አለው። ያንቺ ውሸት በጣም ይበዛ ነው። ውሸትሽ በጣም በዛብኝ። እኔ ራሱ እንቅልፍ ተኝቼ መተኛት አልቻልኩም ባንቺ ውሸት የኔ እናት። ስለዚህ ተይ እንጂ የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። ሰው ሲዋሽ በደንብ አድርጎ ትንሽ የሆነ ኮንትሮል አድርጎ ነው መዋሸት ያለበት። ገባሽ? እና በጣም ከገረመኝ ነገር ደግሞ ልንገራችሁ ውዶቼ። መጥሪያውን እንኪ ተቀበይ፣ አንቺ ነሽ በህይወታችን እየገባሽ ህይወታችን ያመሰቃቀልሽው ትላታለሽ ለሃይሚ። አንቺ ነሽ እንጂ በሰው ህይወት ሙጥኝ ብለሽ ካልገባው ብለሽ የገባሽ። ሃይሚ ምን አረገች? ሃይሚ እኮ አልደረሰችባችሁም። ካንቺም ሆነ ከማንም ሆነ አልደረሽም። አንቺ ነሽ ያገባኛል ብለሽ የመጣሽው። ስለዚህ ሃይሚ አጨብጭባ እንድትቀበልሽ ነበር የፈለግሽው። ሃይሚ ጎበዝ ጀግና ትዳርን ልትበጠብጪው ስለመጣሽ ብላ አጨብጭባ መቀበል ነበረባት። ሃይሚ ምንም ያጠፋችው ጥፋት የለም። ምክንያቱም ማንኛውም ሰው ትዳሩ ሲፈርስ፣ ማንኛውም ሰው ሴት የሆነች ትዳሯ ሲፈርስ ቁጭ ብላ አታይሽም። እንዲያውም ሃይሚ እኔ በጣም ነው ማደንቃት። ሌላ ሰው ቢሆን በጥፊ ነበር የሚከንሽ። ምክንያቱም በትዳሩ ላይ ስለመጣሽ ያነ ሰው ደግሞ ያጋጭሽ ነበር። እኔ እንዲያውም ሃይሚን በጣም ነው ማደንቃት። በትዕግስት ሰብር አድርጋ ነው እያየችሽ ያለሽው። ስለዚህ ሃይሚ እዚህ ጋር አጠፋሽ ብዬ እኔ አልልም። ገባችሁ? ደግሞ አንዳንድ ነገር ልንገራችሁ። የፈለገ ነገር ቢሆን ተንኮለኛና ሸረኛ ሰው ጉድጓድ የሚቆፍረው ለራሱ ነው። አሁን እቺ ልጅ ደግሞ ጉድጓድ የምትቆፍረው ለማን ነው? ለራሷ ነው። ገባችሁ? እመኑኝ። አወዳደቋ በጣም ነው የሚከፋው። ማን ህዩቲ በቃ ሮዛ አወዳደቋ በጣም ነው የሚከፋው። ጠብቁ። ለምን በሰው ትዳር በሰው ቤት በሞቀ ቤት መታ ለማፍረስ አይደል የመጣችሁ? እመኑኝ አወዳደቋ በጣም ነው የሚከፋው። ገባችሁ? አወዳደቋ ከፍቶ ስትለምን ካላያችሁ ምን አለሽ ሱመያ በሉ፣ ምን አለች በሉ። መታ ከሃይሚ እግር ካልተንበረከከሽ አጥፍቻለሁ እኔ ተመክሬ ነው ያንቺን ህይወት ላበላሽ የመጣሁት ብላ ቪዲዮ ካልሰራሽ እመኑ። ለምን እንደነዚህ አይነት ተንኮለኛ ሰዎች መጨረሻቸው አያምርም። ገባችሁ? እንደዚህ ተንኮለኛ የሆኑ ሰዎች መጨረሻቸው በቃ ይቅርበይ አጥፍቻለሁ አልመሰለኝም ምናምን እንደምትላት በእርግጠኝነት አስረግጬ ነው የምነግራችሁ። ገባችሁ? እና እኔ ደግሞ ምን እንደገረመኝ ታውቃላችሁ? አንዳንድ ሰዎች በቆፈሩበት ድንጋይ ሊገቡ ሲሉ ያሽከረክራቸዋል። ህዩ ደግሞ አሁን እንደዛ ነው እያረጋት ያለ። ወይም ሮዛ ልበላችሁ። በጣም ከሃይሚ ጋር ለመሳፈጥ የማታርገው ጥረት የለም። ሃይሚ እንዲያውም በጣም ትግስተኛ ናት። በትግስት ነው ይዛት ያለች። በትግስት ማለት ነው። ሃይሚም ሆነ ብሩኬም ሆነ በጣም እየተናገሯት አይደለም። በጣም በትግስት ነው ይዘዋት ያለ። እሷ ደግሞ አልገባትም። ሰው ታግሳችሁ አንድ ጊዜ ፈንቅሎ ከመጣባችሁ የምታረጉትን አታውቁ። ስለዚህ ያነ ነው
አሁን ከቻልሽ ዝምለሽ ጨርቄን ማቄን ሳቴ ከህይወታቸው ውጪ የራስሽን ህይወት ኑሪ። እነሱም ወደ አዲስ አበባ ይኖሩ ይቀመጡና የራሳቸውን ላይፍ ለኛ ያሳዩን። አንቺ ከፈለግሽ ቻናል ከፍተሽ ነይ፣ ከፈለግሽ እንደፈለግሽ አይመለከተንም። ገባሽ? ከፍተሽ እንደምትመጪ ደግሞ በጣም እርግጠኛ ነኝ እኔ። አለቀ። ስለዚህ ከህይወታቸው ውጪ። ካልወጣሽ ግን ገና ብዙ መረጃ እየመጣ የባሰ ዝባዚንኬ እየመጣ ብዙ መረጃ እንድናወጣብሽ እንገደዳለን ማለት ነው። ምክንያቱም አንቺ ወደሽ ከተደፋሽ ቢረግጡሽ አይከፋሽ ይላል ያገሬ ሰው። ወደሽ አንቺ መረጃ እንዲወጣብሽ ከፈለግሽ እኛ ደግሞ እያመጣን እናሰጣልሻለን። ገባሽ? ምክንያቱም በራስሽ አፍ በራስሽ ሁለት አፍ አቱኝ። ከቻልሽ ከህይወታቸው ውጪ። አለቀ ደቀቀ። እና በዚህ ደግሞ ልንገራችሁ ብሩኬ በጣም ሰላም ነው። ወደ አዲስ አበባ ለመሄድ እያሰበ ነው። አሁን ገና ቡታጅራ ነው። ወደ አዲስ አበባ ለመሄድ ግን እያሰበ ነው። ለምን ካላችሁ በጣም ስላናደደችው ልጅቱ ግዴታ መሄድ ስላለበት ሃይሚም ትሄዳለች። እና ይህን ነው የምላችሁ። ሌላ መረጃ ከፈለጋችሁ ላወጣላችሁ እችላለሁ፣ ግን እነሱ ሲለቁ ቢሆን ደስ ይለኛል። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።